ድጋሚ መጣ እኮ አምስተኛ ጊዜ መጣ። ለፊታችሁ ማለት ነው። አምስተኛ ጊዜ መጣ። በንፉቅቄ ሄዶ ነው የሰረቀው በአፉ። ኧረ ለመንፏቀቅም እኮ የሆነ እጅን እንኳን መደገፍ አለብህ እኮ። ኢሳ በደንብ አስተውሉ። በአይኑ አይቶ ሲሰርቅ አይቶ አይኑን ካደ አላምንም ብሎ ሙሐመድ ደግሞ እናየው እስኪ ሲሰረቅ እንዴት እንደሚሆን አንብቦ። በጣም ሰቅጣጭ ያኛው ሰው ነው ሐዲስ ነው አንብቦ። ስክሪንሾት ማድረግ የምትፈልጉ ሰዎች ይኸው ሱናን አቢ ዳውድ 4410 ላይ ነው። ግሬዱም እንደምትመለከቱት ሐሰን ነው። ሰቅጣጭ ሐዲስ ነው። በደንብ እያዳመጣችሁ እንግዲህ ናሬተር ጃቢር ኢብን አብደላህ እንደዘገበው a thief was brought to the prophet አንድ ሌባ ወደ ነብዩ አመጡ። he said kill him ግደሉት አለ መሐመድ። the people said ሰዎችም እንዲህ አሉት he has committed theft ስርቆት ነው የፈጸመው ብለው ሰዎች ነገሩት። ሜሴንጀር ኦፍ አላህ የአላህ መልእክተኛ እንዲህ ያለ ከዛም cut off his hand እጁን ቆረጡት አለ። so his right hand was cut off ቀኝ እጁን ቆረጠ። ሌባ መጡለት ምን አለ? ግደሉት ነው ያለው። አላየም ገና ሳይሰማ ገና ሌባ ሲያመጡለት መሐመድ ምን አለ? ግደሉት። ከዛ ያለ መልእክተኛ ሰርቆ እኮ ነው ሲሉት ቀኝ እጁን ቁረጡ አለ። ቀኝ እጁ ተቆረጠ። ቀጥል። እነዚህ ሰዎች አሁን ሰርቆ ነው ባይሉት ኖሮ ይህን ሰው እየሰረቀ ሰው ያለ ምንም እንትን አስገድዶ ነበር ማለት ነው። ኦኬ እሺ he was brought a second time ለሁለተኛ ጊዜም አመጡት and he said kill him በድጋሚ ግደሉት አለ። the people said እንዲህም አሉት በድጋሚ he has committed theft አሉት ስርቆትን የፈጸመው አሉት። ያላ መልእክተኛው እንዲህ አለ ከዛ cut off his foot እግሩን ቁረጡት አሉ። so his left foot was cut off ለሁለተኛ ጊዜ ባመጡት ጊዜ ግራ እግሩን ቆረጡት። he was brought for a third time ለሶስተኛ ጊዜ አመጡት and he said ለሶስተኛ ጊዜ ግደሉት አለ መሐመድ። the people said እንዲህ ያሉ ሰዎቹን he has committed theft አሉት ለሶስተኛ ጊዜ ነገሩት። አሁን ሜሴንጀር ኦፍ አላህ እንዲህ አለ መልሶ ድጋሚ so he said cut off his hand እጁን ቁረጡት አለ። so ባላ ቀደም ቀኝ እጁ ተቆርጦ ነበር። አሁን ደግሞ his hand left hand እጁ ተቆረጠ። so he was brought for the first time እኔ በምን ነው እንግዲህ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። አስተውሉ፣ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። ለአራተኛ ጊዜ ደግሞ መጥቶ በምን ነው የሰረቀው? ግን እኔ ግራ ገባኝ እኮ። ቀጥል he was brought for the first time ለአራተኛ ጊዜ መጣ። እያንከበከበ መጡት እንዲህ ሲል ለአራተኛ ጊዜ ግደሉት አለ። የሚገርማችሁ the people said አሁንም ለአራተኛ ጊዜ he has committed theft አሉት። ኧረ ስርቆትን የፈጸመው አሉት። ሜሴንጀር ኦፍ አላህ ያላ መልእክተኛ he said cut off his foot አለ። የቀረው እግሩ አንድ እግሩ ከረሱ አንተ ተቆረጠች። በቃ እንደዚህ ብርጭቆ ነው ነው እንዳንድ ተቆራረጠ፣ እግሩ ተቆረጠ፣ ሁለቱም እጁም ተቆረጡ። ቀጥል። ደግሞ ቁጥር እኔ በጣም የገረመኝ ፋውል ነው። ድጋሚ መጣ እኮ አምስተኛ ጊዜ መጣ። በንፉቅቄ ሄዶ ነው የሰረቀው በአፉ። ኧረ ለመንፏቀቅም እኮ የሆነ እጅን እንኳን መደገፍ አለብህ እኮ። በምን ነው የሰረቀው? አሁን ድጋሚ ሐዲስ ተረት እንደሆነ በዚህ ነው ማወቅ ያለባችሁ። በቃ ሂሲ ተቆረጠ፣ ቀኝ እግሩ የቀረችው እግሩ ተቆረጠችና he was brought for five times ለአምስተኛ ጊዜ መጣ። እያከበከብ አመጡት። ከዛ ግደሉት አለ ድጋሚ ለአምስተኛ ጊዜ ግደሉት አለ። እንግዲህ ተመልከቱ፣ ግደሉት ተባለ። ከዛ በኋላ so we took him away and killed him የዚህ ሰው ነፍስ አበቃች፣ ተገደለ። ከዛስ we then dragged him እንዲህ እየተጎተተ ነው የተወሰደው and cast him into a well ወደ ገንዳ ውስጥ ጣል ነው and throw stones over him በሱም ላይ እንደው ይቅር ይበላቸው ድንጋይ ጨመሩበት። አሁን በደንብ አስተውሉ። ኢሳ ሲሰርቃየና ሰርቀሃል ሲለው ነው አልሰረኩም ባላ ብናለው ሲል ኢሳ ምን አለ? ሌባውን ከማዋረድ ይልቅ እንደነሱ እንኳን ብንል አይኔን ክዳለው ያየሁትን አይን ክዳለው ብሎ አለ። ያየሁትን አይን ክዳለው። ሙሐመድስ ሰው ዘውለት ሲመጡ ግደሉት አለ። ኧረ ያለ መልእክተኛ ሰርቆ እኮ ነው ሲሉት በቃ ቀኝ እጁን ወስደው ቀኝ እጁን ቆረጡ። ለሁለተኛ ጊዜ ዘውለት ሲመጡ ግደሉት አላቸው። ኧረ ያለ መልእክተኛ ሰርቆ እኮ ነው አሉት። ቀኝ እግሩን ቁረጡ አለ። ለሶስተኛ ጊዜ ዘውለት መጡ። ግደሉት አለ።
አረ ያለ መልክተኛ ሰርቆ እኮ ነው ሲሉት ግራ እጁን ቁረጡ አለ። ለአራተኛ ጊዜ ዘው ሲመጡ ሰውየውን ግደሉት አለ። አረ ያለ መልክተኛ ሰርቆ እኮ ነው ሲሉት ግራ እግሩ የቀረችውን ቁረጡት አለ። አምስተኛ ጊዜ ዘው ሲመጡ ግደሉት አለ። ሰዎቹ በቃ የሚቆረጥ የለውም ካሁን በኋላ ብለው ሸኙት። ይህ ሰውዬ በዚህ ፈንጃም ካኝ መሆን አለበት አይደለ? ፈንጃም ካኝ መሆን አለበት። ከስተቱ ማይማር ፈንጃም ካኝ ብቻ ነው ይባላል። ከምግሞ ቀረሱት እኮ እነዚህም ነው የቆረጡት። አንተ እነዚህም ነው ያስተካከሉ። ዙሪያውን ሁለት እግር ከባድ አጎቴ ለስድስተኛ መጥቶ እንዲህ አድርጌ እኮ ነው። ስድስተኛ ማ ይመጣ ኖሮ እንትኑ ነበረ እግሮች መሀል ያለ እሱን ካልቆረጡ እሱን ነው የሚቆርጡት። ሌላ ምን የለም ካሁን በኋላ የሚቆረጥ ተማፎይ በምኑ ነው የጎተቱት? እሱን ይዘው እኮ ነው እንደዚህ ጎተቱት። በቃ ምን ነው እጁን ይዘው አይጎተቱት። ያ ሶስተኛውን ነው የተያዘው በእርግጠኝነት። እኔስ እንግዲህ ማላን ተመልክተናል ዛሬ። አላህ እንደሚመጣ አምናለሁ። አላህ በሽር አንተ ሽንታ እናት ድንጋይ ሲብላ ቂማላ ምን አልክ? አነባለሁ ብለህ ይካም አንተ ሙስሊም አሳዳቢ እንደዚህ የሌላ ፖለቲካ ታወራለህ ዝም ብለህ። ምን ነካ? ምን አይነት ምን ነው? አንብብ እኮ የተባልከው አንተም ቢያገኝ ወላ በሽጉጥ ነው እንዴ? አፉ እንኳን አልፈታህም እኮ ምን እናት የምትገዛበት ዘይት ሽጉጥ ነው? ምን ነው ድንገት ባረቀብህ? ስሚን ቁረጥ መጀመሪያ አንተ ሽንታም ቁልፋ ወንድ ከሆንክ ለምን እሱ ጋር እንትን አታደርግም? የእውቀት ጠዋራ ስትሆኑ እንደዚህ ነው። በቃ አንብብ ይባላል። አረብኛ ይደረግልኝ አለ። አረብኛ ሲደረግልህ ስድብ ቆሻሻ ምንድን ነው እሱ? ምን ነካ? ወንድ ከሆነ እሱ ጋር ኧረ ተው ተው ተው፣ መንፈስ አይረበሽ እንዴ። ፕሮፋይል ያደረገብህ ኡስታዝ ነው ተጽዕኖ የከተተ አንፈርድብህም እንዴ። በጣም ጨዋ ሀም ብሎ ነው ገብቶ እንግሊዝኛ አልችልም አረብኛ አድርጎ እኮ ብሎ አረብኛ ሲደረግለት ኮምፕሊትሊ ተቀይሮ። ኧረ የእናንተስ ይለያል። የእናንተ የሚገርም ነው። ክርስቲያን ኤክስፔክት አድርገዋል። ከድር ወጥቷል። በቃ ሙስሊሞች እንደዚህ ናቸው። ኤክስፔክት አድርገህ ነበር ልዩ እንደዚህ ይላል ብለህ? አረ እኔ እኮ እያነበበ ነው። በቃ እየተረዳ ነው። በቃ እንትን ብዬ እኮ ነው በለካ ሽጉጡን እያቀባበለ ነው። ሽጉጡን እያቀባበለ እንዲህ ቆይ እስኪ ምናምን ብሎ እናት እንደፋለሁ አንተ እንደዚህ አንተ ምናምን ነገር እንዴ በሰላም አውርቶ ሰላም ብሎ ልክ ሲያነበው መንፈሱ ተረበሸበት። ታውቃለህ፣ ተናነቀው። ይሄ ከባድ ነው፣ እውነት በጣም ከባድ ነው። ከእንደዚህ አይነት መንፈስ ጌታ ይርዳችሁ። እንደዚህ አይነት መንፈስ አስቸጋሪም ከባድም ነው። እንደዚህ ብድግ ብሎ ባረቀበት እኮ ድንገት። ኤኒዌይስ አንድ አምላክ ነጃት ዛሬ ምንድን ነው የሚበሉት? ሰው ይበላሉ እያላችሁ ነው? ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሴጣናዊ ነው ብለሽ ታምኛለሽ? አዎ እኛ አንበላም። ሰው እንዴት ሰው ይበላል እኮ። እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ፣ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይንም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሴጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት ያፎይ ከይቅርታ ጋር በአንድ የተራደብክ ሴጣን ነው ብዬ ነው ማምነው። ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ። እኛ ግን ራሱ አሁን እያወራህ የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ። የአንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ አንዱ ሻፊ ሙስሊሞች እናንተ ከተራባችሁ አለ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም
የሙስሊምን ልጅ መብላታችን ሙስሊም ስር ወይንም በሙስሊም መስተዳደር ውስጥ ያለ የሙስሊም ንብረት የሆነን የሱን የሰውን መብላታችን። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል አይባልም አይልም እንዴ የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ ምንድነው አይልም ብዬ ነው ይሄ የተሳሳተ ነው። ከዚህ እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? ቆይ አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዘኛ ይሆንልሽ? የትኛው? አዎ ምለውን ቦታ አሳዩን እንዴ ከሌላ ሃይማኖት የመጣውን ቢሉ ምለውን ቦታ አሳዩኝ። አሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው፣ አንድ መጽሐፍ አይደለም። አንቺ አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊ ነን። ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ ደሙ የተጠበቀ መወሰን ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣን ሰው ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን፣ ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይሄንን ያነበባችሁ። መዝሐፍ የእስልምና መዝሐቦች 4 መዝሐቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየ ነው። ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነዋዊ ነው ያሳየናችሁ። ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ ነው እኔ አይልም እንዴ አስባለሁ እላለሁ። አይልም ነው የሚለው። እሺ የተማሪ በቃ ትንሽ ቁርአን አይልም። እስከዛሬም አልሰማሁም። ሰውን ይብላ ብዬ እኔ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ መከረ የዋህ ነሽ እናት አታውቅም። በቁርአን ይኸውልሽ ምንም አይገናኝ። አውርቶ ቀጥለው ትንሽ ወይስ ሞተ ያ እዚህ ጋርም በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነብያችን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆነው። ነብዩ መሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብቷል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው፣ እኔም አምንበታለሁ በደንብ። ያው የአላህ ከላም አላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ ያሉት ነቢዩ መሐመድ ናቸው ወይስ አላህ ነው? እነላህ ወመላኢከተሁ ይሰሉን አለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ እንዴት ነው ሰለዋትን የሚያወርደው? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላኢካዎቹ ጋር? እንደኛ አብዱልጀሊል አንዴ አብዱልጀሊል ሙስሊም ነች ታውቃታለህ? ማላቃትም ሀይሚ ችግር የለውም። ጥያቄዎቿን አስተናግደን እንግዲህ ልጅቷ በጣም እኛ የምናነሳቸው ጥያቄዎች ነው እየተጠየቁ ያሉት። አላህ ይጸልያል እያለች የተባለ የሚለውን አንስታላ ሙስሊም ነች የተባለ
ጨንቆት እኮ ነው ደግሞ እህታችን ቦስ ጨንቆት እኮ ነው፣ ጨንቆት ነው። ያቀጥል መልሱን ትሰማዋለህ ደግሞ ለማወቅ ነው። አይ እናንተ ጋር እሺ፣ አይ ለማወቅ ነው፣ ወላሂ ለማወቅ ቀጥይ። እሺ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነሽ ስላሉ ካፍር ነሽ ተባልኩኝ። ያው ምንድነው የሚባለው ገሬሻ አዳም ላይ ባለ እንትን ሂጅ ጠይቄ ካፍር ነሽ ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው ለማጣራት ብቻ ነው ኡፍቲ፣ ለማጣራት ከስር ኮሜንቶች ስላነበብኩ ነው። ቀጥይ ወደ ጥያቄ። ሌላው ደግሞ እሺ ይሄንን ታብራራልኛለህ። ነብዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነብዩ ላይ ሰለዋትን የሚያወርዱት? ነብዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነብዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አይደል ያሉት? እሺ በቃ ጥያቄውን ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚውት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ኦዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና አለም ተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለኛ በሰላት ላይ ጥቅማቸው ለኛ ምንድናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱም ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድነው ጥቅሙ? ምንድነው የሚጠቅመኝ ነገር እያለሽ ነው። በደንብ ስሞት ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድነው? ምንዳውስ ምንድነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡ ማለት ነው። በርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትም በተርቲቡ ካለ ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ አውርቶ ቀጥለው ትንሽ ፌሊስ ሞተ። ያ እዚህ ጋርም በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነቢያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ልጅቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። አንዱ ለቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ሲሰሙ ይደነግጣል። ከቁርአን የጠየቀችው አንድ፣ ሁለተኛ ደግሞ ተበት ያድ የሚለውን የአላህ ሁለት እጆች ጠፉ፣ የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጭርት አለባት እያልኩ መቅራት በየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምኖረው ነው። ሁሌም ጸሎት ሲያደርጉ ይሳደባሉ። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስቡት። በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐርሚ ጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲሉ የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ሰለም እንዴት ያወርዳሉ ነው። ይህንን ከአንድ የክርስቲያን ሙስሊም ይህ ክርስቲያን ቡጥሩስ
አልቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው። ቋንቋን ብቻ ነው የሚያብራራው በዚህ መጽሐፉ፣ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጁሉ ሰላተን ደዓ ወቃመ ሰላ ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ ዐለይሂ ወአሕሰነ ዐለይሂ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መታችሁ ስትሰጡ ግን ትንሽ አታፍሩም? ከቁርአን ተጠይቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠይቃችሁ፣ ስለ ተበት ያለ ተጠይቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠይቃችሁ፣ መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች ገና መጽሐፈ ኢዮብ ላይ ሁሉ ይገባል። መጽሐፈ ኢዮብ ላይ ሁሉ ይቀጥል ነው መና ባረከ ዐለይሂ ወአሕሰነ ዐለይሂ ሰና ይላል። ማለትም በሱ ላይ በረካን አደረገ፣ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ፣ እሱ ደግሞ ክርስቲያን ምሁር፣ የቋንቋ ምሁር ማን ይባላል? ሊዩስ መእሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ ዐለይሂ ወአሕሰነ ዐለይሂ የሚል ትርጉም አለው ብሎ ያስቀምጣል። ባረከ ዐለይሂ ወአሕሰነ ዐለይሂ፣ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰለዋት የሚለውን ያዕቆብ ላይ ምዕራፍ 5 ቁጥር 14 ላይ ምን ይላል? አመሪዱን አሐዱን በይነኩም፣ በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኸል ከኒሰቲ ፈዩሰሉ ዐለይሂ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት፣ እሱ ላይ ይጸልዩለት ማለት ነው። ከዛም ይላል ስለዚህ አላህና መላእክቱ ስለዚህ አላህ ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ አባቶችን ይጥራ፣ በእርሱም ላይ ጸሎት ያድርጉለት፣ ሰላት ያድርጉለት። እሺ፣ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ ነው። እኔ አልቻልኩም። ሰውና ጣልቃልሽ ትንሽ ነው የቀረው። እሺ ስሙት፣ አወጣጡን ማየት አለባችሁ። ሰላቱል ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ከዛ አንጻር የሚታይ